መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታወቀ። የፌዴራል መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ አለበት ሲል ሪፖርተር ጋዜጣ ዘግቧል። የኢትዮጵያ ንግድ ባንክ ደግሞ አንድም ብር ለመንግስት በቀጥታ የሰጠውት ብድር የለም ማለቱ አነጋጋሪ ሆኗል። ናይጄሪያዊ ሜካፕ አርቲስት በሰርጉ ላይ ገንዘብ መበተኑ ለእስር እንዲዳረግ አድርጎታል። ይህም ሌላው መነጋገሪያችን ነው። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ ይህ ዋንጫ አነጋጋሪ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዝርዝር ትሰሟችኋላችሁ። ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ ገባን። መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታወቀ። የፌዴራል መንግስት የኢትዮጵያን የባህር በር ማግኘት መብት ለማስከበር የሚደረገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ መስጠቱን አስታውቋል። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ በጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድ እንዲሁም የጦር አዛዦች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል ከፍተኛ የመንግስት ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለማዊ ሁኔታዎችን የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረትን የሚሹ ጉዳዮችን በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላትን የተመለከተው አንዱ ጉዳይ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው ምክር ቤቱ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎትን በኃይል ብቻ በማስፈጸም መለያቸው እንደሆነም ገልጸውታል። መግለጫው እነዚህ አካላት በሀገር ውስጥና በውጭ የሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸውም በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያያዘ ነው። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ የተባሉት ጉዳዮች መካከልም የዓለም የኢኮኖሚ ሁኔታ፣ የተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ የዓለም አቀፍ ንግድ መስመሮች ይጠቀሳሉ። እየፈረሱና እየተዳከሙ የሚገኙ ሀገሮች እየተበራከቱ ያለበት፣ የሳይበር ጥቃቶች እየተነጣጠሩ ያሉበት ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን በተመለከተ ጉዳዮችም ዝርዝር ውይይት እየተካሄደባቸው ይገኛሉ። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉም አይነት ሰላማዊ መንገዶችን መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባም ገልጸዋል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ቡድኖች ላይ ሕግ የማስከበር ተግባርን አጠናክሮ መቀጠል እንደሚያስፈልግ ተዘግቧል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽመው እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንዲሆንም እንደሚያደርግ ገልጿል። ኢትዮጵያ በአሁናዊ የዓለም ፖለቲካና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢው ሚናዋን እየተጫወተች መሆኑን የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል ሲል እምነቱን ገልጿል። የዓለም አቀፉ ማህበረሰብ ኢትዮጵያን ሰላምና ደህንነት በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፍ ደረጃ የነበራትንና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ምክር ቤቱ ጥሪውን አቅርቧል። በሌላ ዜና መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብድር ዕዳ አለበት ሲል ሪፖርተር ጋዜጣ ዘግቧል። ንግድ ባንክ በበኩሉ ደግሞ አንድም ብር ለመንግስት በቀጥታ የሰጠውት ብድር የለም ይላል። ኢኮኖሚ ባለሙያዎች ደግሞ ለመንግስት የልማት ድርጅቶች የተሰጠ ብድር የመንግስት ዕዳ አይደለም ይላሉ። ሪፖርተር ጋዜጣ ደግሞ በእሁድ ዕለት እትሙ መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብድር ዕዳ አለበት ብሎ ዘግቧል። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት ሪፖርት ለህዝብ ተወካዮች ምክር ቤት ሪፖርትን ሲያቀርብ ባንኩ ካለበት አጠቃላይ ብድር ክምችት 1 ትሪሊዮን ብድር ዕዳ የመንግስት መሆኑን እንደገለጸ የጋዜጣው ዘገባ አመላክቷል። የኢትዮጵያ ንግድ ባንክ በበኩሉ ባወጣው መግለጫ የሪፖርተር ጋዜጣ ዘገባ ስህተት ነው ካለ በኋላ በዚህ ዓመት በጀትም ሆነ ከዚያ በፊት ለመንግስት አንድም ብር በቀጥታ በድሮ እንደማያውቅ አስታውቋል። እንደ ባንኩ መግለጫ መንግስት ከሀገር ውስጥ የንግድ ባንኮች በቀጥታ የመበደር አሰራርም ሆነ ልምድ የለውም ብለዋል። የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች ግን መንግስት በቀጥታ የተበደረው ሳይሆን የልማት ድርጅቶች የተበደሩት ዕዳ ነው ብለዋል። የመንግስት ልማት ድርጅቶች ከአስፈጻሚው መንግስት የተለዩና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት የንግድ ፈቃድ አውጥተው የሚነግዱና በድርጅታቸው ስም ገንዘብ የሚበደሩ ሊያተርፉም ሆነ ሊከስሩ ይችላሉ። በትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮቹን የሚወሰዱት ለራሳቸው ፕሮጀክቶች በመሆኑ ለእነዚህ ተቋማት የተሰጠውን ብድር የመንግስት ብድር ተደርጎ መወሰዱ ስህተት ነው በማለት ገልጾታል። በሌላ ዜና ናይጄሪያዊ ሜካፕ አርቲስት በሰርጉ ላይ ገንዘብ በመበተኑ ለእስር ተዳረገ። ናይጄሪያዊ ሜካፕ አርቲስት ባለፈው ታህሳስ በሰርጉ ላይ በነበረው ጭፈራ ገንዘብ በመበተኑ የ6 ወራት እስር ተበየነበት። ግለሰቡ ይህ ቅጣት የተላለፈበት የሀገሪቱ መገበያያ ገንዘብ የሆነውን ናይራን አቃሏል የሚል ነው። በማህበራዊ ሚዲያ ላይ አሙስካፕ የተሰኘ ቅጽል ስሙ የሚታወቀው አብዱላሂ ሙሳ ሁሴይኒ ጥፋተኝነቱን ማመኑን ተከትሎ በካኑ ግዛት የሚገኝ ከፍተኛ ፍርድ ቤት የእስሩን ቅጣት በይኖበታል። ገንዘብ መበተን በናይጄሪያ በአብዛኛውን ጊዜ በሰርጎች እንዲሁም በሌሎች ክብረ በዓላት ላይ የሚከወን ሲሆን
ይህም ሰዎች ያላቸውን ሀብት ለማሳየት እንዲሁም ደስታቸውን ለመግለጽ የሚጠቀሙበት ነው። ነገር ግን የአገሪቱ ኢኮኖሚና ፋይናንስ ወንጀሎች ኮሚሽን በአገሪቱ ውስጥ ካሉ ጠቃሚ ምልክቶች አንዱ የሆነው ናይራን ክብሩን የሚያዋርድ ነው የሚል ዘመቻን ከፍቷል። ሕጉ በግልጽ እንደሚያትተው ከሆነ ናይራንን መርጨት በናይራን ላይ መደነስ ወይም ገንዘቡን መርገጥ ወንጀል ሲሆን ወይም ቅጣቱ ከ6 ወር የማያንስ እስራት ወይም 50 ሺህ ናይራ ወይም ሁለቱ ተፈጻሚ ይሆናል ይላሉ። እንደ ኮሚሽኑ ከሆነ አሙስካፕ በሰርጉ ላይ 100 ሺህ ናይራ በመበተን ጉዳት አድርሷል ሲል ገልጿል። ከዚህ ቀደም አንድ ተዋናይት በተመሳሳይ ወንጀል ተከሳ ባለፈው ዓመት 6 ወራትን በእስር አሳልፋለች። አንዳንድ የማህበራዊ ሚዲያ ተጠቃሚዎች በሜካፕ አርቲስቱ ላይ የተላለፈው የቅጣት ውሳኔ እንዳስቆጣቸው የገለጹ ሲሆን ቅጣቱ ከባድ ነው ሲሉም ትችታቸውን እያቀረቡ ነው። የሀገርን ሀብት መዝብረዋል የተባሉ ሰዎች ሳይቀጡ አንድ ሰው የገዛ ገንዘቡን በትኗል ተብሎ ማሰር ግብዝነት ነው ሲሉም አንድ ግለሰብ በማህበራዊ ሚዲያ ላይ ወቅሰዋል። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ